እግዚአብሔርን ቃል መመገብ እጅግ መልካም ቢሆንም ያ መልካም የሆነው የሚጨበጥ ውጤትን እንዲያመጣ በሰውነታችን ውስጥ ተዋህዶ የሚጠቅም ነገር እንደሚሰጥ ምግብ መፈጨት አለበት ማለት ላይ የቀረበ ቃል የቀረበ መጽሐፍ አለ። አንደኛውን መልአክ ይዞታል፣ አንደኛውን እግዚአብሔር ያቀረበለት ነው። መልአኩም ይዞት የመጣው እግዚአብሔር ያቀረበው እንደሆነ አንጠራጠርም። መልአኩ በራሱ የሆነ መጽሐፍ ስለሌለው ማለት ነው። ስለዚህ እግዚአብሔር ቃል በትክክል እኛ ጋር እንደደረሰ የምናውቀው እንደዛ አይነት ስሜት ሲፈጠር ነው። መርህ አፍ ላይ መጣፈጡ እንደሰማነው እኛ ጋር እንደደረሰ የምንረዳበት ቢሆንም የአፋችን ላይ የጣፈጡ ቃል ሆዳችን ላይ ሲደርስ እንረዳለን። እዚህ ዓለማዊ ሲስተም ጋር የማይስማማ አይነት ህይወት ዘይቤ እንድንመላለስ ውስጣችን እንዲያስቀምጥ አይነት ምሬት ሊያመጣ ይችላል። እግዚአብሔር አምላክ የሰጠን ቃል ከኛ ጋር ተዋህዶ በህይወት የሚሞከር ብቻ ሳይሆን በተሞከረ ቁጥር ሁሉ ከዚህ ቀደም ያልነበረ ተጨባጭ ውጤት የሚያመጣ ጠንካራ ምሽጎችን የሚሰብር ከባባድ እርምጃዎችን የሚያራምድ በስጋ ብናስበው ለመወሰን የሚያስቸግሩ ውሳኔዎችን የሚያስወስን ደግሞም በርካቶችን ከነበሩበት ሁኔታ የሚፈታና የሚያስመልጥ እውነት ውስጥ ያስገባል ማለት ነው። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ባለፉት 11 ክፍል አጫጭር ትምህርቶቻችን እና በሁለት ክፍል ልዩ ትምህርታችን ሰፋ ያለ ሀሳብ እንዳገኛችሁ ሙሉ እምነቴ ነው። በተለይም በሁለተኛው ልዩ ክፍል ላይ በዕብራውያን 4:2 ላይ በመመስረት ለእነሱ እንደተሰበከ ለእኛም የተሰበከው አንድ አይነት ስብከት ነው። የሰሙት ቃል ግን ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም የሚለውን ሀሳብ አንስተን የሚጠቅመን ስንሰማው ሳይሆን የሰማነው ያ እውነት በእምነት ከኛ ጋር ሲዋሃድ እንደሆነ ለማየት ሞክረናል። ደግሞም በ11ኛ ክፍል አጭር የአኒሜሽን ትምህርታችን ላይ የሰማነው ቃል ከኛ ጋር በእምነት እንደተዋሃደ በምን እናውቃለን ብለን ነበር የጨረስነው። በዛሬው ትምህርታችን ይህን ጥያቄ እንመልሳለን ማለት ነው። እንደመነሻ የምንጠቀመው በሕዝቅኤል መጽሐፍ ምዕራፍ 3 ከቁጥር 1 ጀምሮ እስከ 4 ያለውን የእግዚአብሔር ቃል አነባለሁ። እንዲህ ይላል። እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህም መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈቱ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠ። እንዲህም አለኝ፣ የሰው ልጅ ሆይ ተነስተህ ወደ እስራኤል ቤት ሂድ፣ ቃሌንም ተናገራቸው። በዚህ ቃል መሰረት እግዚአብሔር አምላክ ነቢዩን ልኮ ለእስራኤል ሕዝብ እንዲናገር እንዲያስጠነቅቅና የእግዚአብሔርን ሀሳብ እንዲያጋራቸው ሲፈልግ ከመናገሩ በፊት መስማት እንዳለበት ያንን መስማት ደግሞ በመመገብ ሴንስ አድርጎ ለነቢዩ ይነግረዋል። በተለይ ዝቅ ብለን ስናነብ የሚናገራቸው ሰዎች ልባቸው ጠንካራ የሆነ ለእግዚአብሔር ቃል ምላሽ ለመስጠት የሚቸገሩ አይነት ሰዎች እንደሆኑ ይናገርና የሚናገረውን ነገር ከሚናገር ከእግዚአብሔር ሰምቶ ለሚሰሙት ልባቸው ጠንካራ ለሆኑ እስራኤላውያን ይናገር ነበር። ይህን ክፍል ስንመለከት እግዚአብሔር አምላክ የሚሰማውን ነገር እንደሚበላ አድርጎ ነው የሚናገረው። ወዳጆቼ የእግዚአብሔር ቃል የሚበላ ነው፣ የሚታኘክ ነው፣ በአፍ ላይ የሚጣፍጥ ነው። ዝቅ ሲል ደግሞ እንደሚናገረው ሆድ ላይ የሚመር ኔቸር አለ። ይህ ኔቸሩ ምን እንደሆነ በኋላ የምንመለከት ቢሆንም ሀሳቡ ሙሉ እንደሆነልን ተመሳሳይ የእግዚአብሔር ቃል ደግሞ በራእይ መጽሐፍ ምዕራፍ 10 ላይ በተለይ ደግሞ ከቁጥር 9 ጀምሮ እናገኛለን። እንዲህ ይላል እግዚአብሔር ቃል፣ ወደ መልአኩም ሄጄ ታናሽቱን መጽሐፍ ስጠኝ አልሁት። እርሱም ውሰድና ብላት፣ ሆድህም መራራ ታደርገዋለች፣ በአፍ ግን እንደ ማር ትጣፍጣለች አለኝ ይላል። ሁለቱም ክፍል አንድ ላይ ስንመለከት ቀጣይ ዮሐንስም ሄዶ ሊናገር የተገባ ሕዝብ እንዳለ እግዚአብሔር ቃል ይናገራል። ሕዝቅኤልም እንደዛው የሚያጋሩትን ነገር ከእግዚአብሔር መስማት ይጠበቅባቸዋል። ከእግዚአብሔር ስለሰሙ ብቻ ሊያጋሩ ግን አይችሉም። ብዙ ጊዜ የሰማነው ቃል የሚጠቅመን እየመሰለን በገሃዱ ዓለም ሕይወታችን ላይ ልንጠቀመው ስንሞክር አቅም የሚያጣብን ስለሰማን ብቻ የሰማነው ነገር የሚጠቅመን ስለሚመስለን። ባለፈው ሳምንት እንዳነሳ ነው የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም የሚለውን ቃል ከግምት ብናስገባ ይጠቅመን ዘንድ አስቀድሞ መዋሃድ የሚባል ነገር አለበት። ይህንን መዋሃድ ነው የሕዝቅኤል መጽሐፍም የራእይ መጽሐፍም ብላ፣ አኝከው፣ በአፍ ላይ ጣፍጦ በሆድ እስኪመር ድረስ መቀጠል አለበት የሚል
ሀሳብን በመስማማት የሚያነሱት። ስለዚህ ጉዳዩ የመመገብ ብቻ አይደለም ማለት ነው። እግዚአብሔርን ቃል መመገብ እጅግ መልካም ቢሆንም ያ መልካም የሆነው የሚጨበጥ ውጤትን እንዲያመጣ በሰውነታችን ውስጥ ተዋህዶ የሚጠቅም ነገር እንደሚሰጥ ምግብ መፈጨት አለበት ማለት ነው። ስለዚህ ከዚህ ተነስተን ቢያንስ 6 እውነታዎችን ልናነሳ እንችላለን። የእግዚአብሔር ቃል የሚፈለገው ውጤት ጋር ሊያደርሰን ከተገባ 6 ደረጃዎች አሉት። እነዚህ 6 ደረጃዎች ሲያልፍ በሕይወታችን ላይ በእምነት ከኛ ጋር እንደተዋሃደ እናቅባቸው እንችላለን ማለት ነው። አንደኛው የቀረበ የእግዚአብሔር ቃል አለ። በሕዝቅኤልም ሆነ በዮሐንስ አሁን ባነበብነው ክፍል ላይ የቀረበ ቃል፣ የቀረበ መጽሐፍ አለ። አንደኛውን መልአክ ይዞታል፣ አንደኛውን እግዚአብሔር ያቀረበለት ነው። መልአኩም ይዞት የመጣው እግዚአብሔር ያቀረበው እንደሆነ አንጠራጠርም። መልአኩ በራሱ የሆነ መጽሐፍ ስለሌለው ማለት ነው። ስለዚህ በሁለቱም ሁኔታ የቀረበ መጽሐፍ፣ ሊበላ የተዘጋጀ መጽሐፍ አለ ማለት ነው። ሁለተኛው ደረጃ ላይ ይሄ ያለ የቀረበ መጽሐፍ አንስተ ብላው የሚል ሀሳብ በሁለቱም መጽሐፍ ላይ እናገኛለን። ያ መጽሐፍ መቅረቡ በራሱ ተነስቶ ወደ አፋችን የሚገባ አይነት ምግብ ሳይሆን ልክ ምግብ እንደቀረበ የቀረበውን ምግብ አንስተን መብላት እንደሚጠበቅብን እንደዚሁ የተሰጠንን መልካም እድል ያም የእግዚአብሔር ቃል መስማት፣ በፊታችን የቀረበውን ቃል ወይም መጽሐፍ መብላት የሚል ቋንቋ ተጠቅሞ ሁለተኛው ላይ መበላት እንዳለበት ይናገራል። ሶስተኛ ላይ ስንበላው የሚኖረውን ትክክለኛ ስሜት የምናውቅበትን መለኪያ ያስቀምጥናል። በሁለቱም ሁኔታ ስንመለከት በአፋቸው ላይ ጣፍጧል። የእግዚአብሔር ቃል በትክክል እኛ ጋር እንደደረሰ የምናውቀው እንደዛ አይነት ስሜት ሲፈጠር፣ አዘርዋይስ ሰምተነዋል፣ ምንም ሴንስ ካልሰጠን፣ ውስጣችንን ካላነቃቃ፣ በእርግጥም ለአንድ በጎ ነገር ውስጣችንን ሊያነሳሳ፣ ህይወታችንን ሊቀየርበት፣ አካሄዳችን ሊቃናበት የእግዚአብሔር በጎነት እንዳዘጋጀልን እስክናስብ ድረስ አንደበታችን ላይ ይጣፍጣል፣ ምላሳችን ላይ ይጣፍጣል፣ አፋችን ውስጥ ይጣፍጣል። በሰማን ጊዜ በእርግጥም ውስጣችን ሐሴት ማድረግ ሲጀምር መስማት በሚገባን ልክ እንደሰማን ማወቅ እንችላለን። አራተኛ ላይ ደግሞ ያለው እውነት ከዚሁ ከሕዝቅኤል መጽሐፍና ከዮሐንስ መጽሐፍ በጋራ የምናወጣው መርህ በአፍ ላይ መጣፈጡ እንደሰማነው እኛ ጋር እንደደረሰ የምንረዳበት ቢሆንም የአፋችን ላይ የጣፈጠው ቃል ሆዳችን ላይ ሲደርስ ይመራል። ይህንን በኋላ እመጣበታለሁ። በአፍ ላይ የጣፈጠው ስንሰማው ደስ የተሰኘንበት ውስጥ ገብቶ ሲፈጭ ወይ ደግሞ በትክክል ከኛ ጋር መዋሃድ ሲጀምር ኮንፈርት የሚሰጥ ግን አይደለም። ያ ማለት ያወቅነው እውቀት ከኛ ጋር ስለተዋሃደ ከዚህ ቀደም ባልተዋሃደ ጊዜ በዓለም ውስጥ በምንሄድበት መንገድ መሄድ አንችልም። እንደ አጋጣሚ ይህን የተዋሃደ ቃል አልፈን ለመሄድ ብንሞክር እንኳን ኮንፈርት እያጣን እየተረበሽን የመረረን ያረብሽ ግን ውስጥን የሚያውቅ ሳይሆን ተግዳሮት እንዳለ ከዚህ ዓለም ሲስተም ጋር የማይስማማ አይነት ህይወት ዘይቤ እንድንመላለስ ውስጣችን እንዲያስቀምጥ አይነት ምሬት ሊያመጣ ይችላል። በሆድ ውስጥ መምራት ቴንደንሲ ያለ በዛ ነው። በዚህ ዓለም የምንፈልገው ማድረግ አንችልም። ከዚህ ቀደም ለነገሮች ምላሽ በሚሰጥበት መንገድ ቃሉ ከተዋሃደም በኋላ ምላሽ መስጠት አንችልም። ከዚህ ቀደም በምናደርግበት አደራረግ፣ በምንሄድበት ጉዞ፣ በምንናገርበት መንገድና በምናስብበት መንገድ ማሰብ አንችልም። ምክንያቱም ኦልሬዲ ከተዋሃደ በኋላ ከዚህ ቀደም በራሳችን ህይወት በቀላሉ የሚደረጉ ነገሮችን እምቢ የሚል ኔቸር ውስጣችን ስለሚፈጠር ያ ኔቸር በራሱ መራር ያደርገዋል። በአምስተኛ ደረጃ ይሄ የመረረ ቃል ዝም ብሎ እኛ ጋር ሆኖ የሚዋሃድ ብቻ ሳይሆን ሄደ ተናገር ስለሚል የሚጠበቅ ውጤት አለው ማለት ነው። እግዚአብሔር አምላክ አስቀምጦ አንስተን በልተን አፋችን ላይ ጣፍጦ ሆዳችን ላይ ከመረረ በኋላ በአንደበታችን መልሶ የመናገር ኃላፊነት እንደተሰጠን የእግዚአብሔር ቃል ይናገራል። ስለዚህ እንደተዋሃዳችሁ የምታውቁት ያናግራችኋል፣ ወይም ደግሞ ያ የተዋሃደው ቃል በስጋችሁ ተገልጦ ወይም በህይወታችሁ ላይ ብቅ እያለ ተጽዕኖ ማድረግ ይጀምራል ማለት ነው። ስድስተኛው ከዚህ የምንመለከተው መርህ ከባድ ለሆነ ህዝብ እንዲናገር ሕዝቅኤል እንደላከው ቃሉ የተዋሃደው ሰው ሲናገር መሰበር የሚገባውን ጠንካራ ምሽጎች የመስበር አቅም በውስጡ ይኖራል። እንደተዋሃደ የምናውቅበት ዋነኛ መንገድ እግዚአብሔር አምላክ የሰጠን ቃል ከኛ ጋር ተዋህዶ በህይወት የሚሞከር ብቻ ሳይሆን በተሞከረ ቁጥር ሁሉ ከዚህ ቀደም ያልነበረ ተጨባጭ ውጤት የሚያመጣ ጠንካራ ምሽጎችን የሚሰብር ከባባድ እርምጃዎችን የሚያራምድ በስጋ ብናስበው ለመወሰን የሚያስቸግሩ ውሳኔዎችን የሚያስወስን ደግሞ በርካቶችን ከነበሩበት ሁኔታ የሚፈታና የሚያስመልጥ እውነት ውስጥ ያስገባል ማለት ነው።
ይህን ሀሳብ ይዘን ምናልባት ከምግብ ውህደት ጋር ተያይዞ ያለውን ነገር እንመልከትና ምግብ ሳይፈጭ ሲቀር ከሰውነታችን ጋር ሳይዋሃድ ሲቀር የሚያመጣው ምልክት እናንሳና ሳይዋሃድ ሲቀር በሕይወታችን ላይ የሚሆን ምልክት እንዴት ሊታወቅ እንደሚችል ለማየት እንሞክር። ምግብ በልተን የበላነው ምግብ ከኛ ጋር ካልተዋሃደ የሚታዩ ምልክቶች አሉ። ልክ እንደዛው የሰማነው ቃል በእምነት ከኛ ጋር ካልተዋሃደ የሚሰሙን ምልክቶችም አሉ ማለት ነው። ለምሳሌ አንድ ሰው ምግብ በልቶ ካልተፈጨለት ወይ ደግሞ ጨጓራው ላይ ከከበደው በተለያየ ምክንያት ሳይፈጭ ከቀረ በህመም ምክንያት የሚሆን ራሱ ከሚመገበው ምግብ አመጋገብ ስርዓትና ከተመገበው ምግብ ብዛት የተነሳ አለመፈጨቱ የሚያሳየው ምልክት አለ። ምናልባት ሆድ ሊነፋ ይችላል። ሆድ አካባቢ ላይ ኮምፎርት ማጣት፣ ይሄ ምቾት ማጣት አይነት ስሜቶች ሊስተዋሉ ይችላሉ። ልክ እንደዚሁ የእግዚአብሔር ቃል ከበላነው በኋላ በእምነት ከኛ ጋር ባልተዋህደባቸው ጊዜዎች ሰላም ከመስጠት ይልቅ የሚያውከን ያ ሁከት ግን ከጨለማ የሚመጣ ወይ ደግሞ ከኛ ድካም የሚነሳ ሳይሆን በቃሉ እውነትና በሕይወታችን በሚገለጠው እውነታ መካከል ያለው ልዩነት እስኪታረቅ እስኪስማማ ወይም እንደ ቃሉ መመላለስ እስክንጀምር ድረስ የሚኖር የሕይወት ትግል ነው። ስለዚህ እንደዛ አይነት ነገር ሲኖር ልክ ምግብ በልቶ ሰው አለፈጭ ሲለው በተለምዶ እንደ አምቦሃ አይነት መጠጦችን እንደሚጠጣ እንቅስቃሴዎችን እንደሚያደርግ ያ ነገር ተፈጭቶ ወደፊት መሄድ እንዳለበት ሁሉ በመንፈሳዊውም ዓለም ያ ኮንፈርት የነሳን ነገር ተዋህዶ ከኛ ጋር ወደ ውጤት እንዲመጣ መደረግ የሚገባቸው ነገሮች ይኖራሉ ማለት ነው። ለምሳሌ በምግብ ብንመለከት የበሉት ምግብ የማይፈጭላቸው ሰዎች ምክንያቱ ያልታወቀ ወይ ደግሞ በፍጹም ያልተገመተ የሰውነት መቀነስ ሊመጣ ይችላል። ካልተፈጨ ሰውነት መቀነስ ብቻ ሳይሆን ለበሽታ ተጋላጭነት ሊፈጠር ይችላል። ደግሞ ከታመሙ በኋላ በሽታን የመቋቋም አቅም ጭምር ዝቅተኛ ሊሆን የሚችልበት መንገድ አለ። ልክ እንደዚሁ በመንፈሳዊ ዓለም የበላነው ያ ቃል ከኛ ጋር በእምነት ባልተዋሃደባቸው ጊዜዎች ሁሉ መንፈሳዊ ክብደታችን ይቀንሳል። ይህ የረባ ነገር እኛ ጋር የሚገኝ አይነት ሰዎች አልሆን። በቀላሉ የመጣው ንፋስ ሁሉ የሚያወዛውዘን፣ ሌሎችን የሚያስኮርፈን፣ የሚያሳዝነን፣ የሚነዳ ማዕበል ሁሉ የሚነዳን ሰዎች እንሆናለን። የበሽታ ተጋላጭነት እንዳለ ሁሉ መንፈሳዊ ዓለም ላይ የእግዚአብሔር ቃል ከኛ ጋር ተዋህዶ በሚገባው ወደ ጥቅም ካላለፈ ብዙ ጊዜ ተጋላጮች ነን፣ ለስተት ተጋላጮች ነን። ለተለያየ የስተት እርምጃዎች እንጋለጣለን። ኃጢአት ኢዝሊ ላይፋችን ላይ ድል ሊያገኝ ይችላል። የክርስቶስን ልብ ለመግለጥ እንቸገራለን። ስጋዊ ማንነታችን በቀላሉ ማኒፌስት ያደርጋል፣ ይገለጣል። ከዚህም የተነሳ የሚመቹ አይነት ሰዎች መሆናቸው፣ ሰዎች በአካሄዳችን ደስ የሚሰኙብን አይነት ሰዎች መሆናቸው። ከሁሉ በላይ ግን የትኛውም አይነት ድካም ወደ ሕይወታችን ሲመጣ ቃሉ ከሱ ጋር በእምነት ያልተዋሃደ ሰው በቀላሉ እጅ መስጠት፣ ከወደቀበት ለመነሳት መቸገር፣ ባለበት ሆኖ ዘመኑን ለማሳለፍ መገደድ፣ ደግሞም በእግዚአብሔር ፊት እንደገና ወደፊት በታድሶ ለመራመድ የመቸገር ሁኔታ ውስጥ ይገባል። እውነት ነው፣ እግዚአብሔር አምላክ የደከሙትን ሰዎች ያበረታ ዘንድ መንፈሱን አገልጋዮቹም ሰዎችን ልኮ የሚሰራው ስራ አለ። እሱ ናቹራል አይደለም። እሱ በሆነ አጋጣሚ ጥግ ድረስ ስንደርስ እኛን ሊመለስ የሚፈልግበት እንጂ በሕይወታችን ዘመን እግዚአብሔር የሚያቅደው ነገር የሰማነው ቃል ከኛ ጋር ተዋህዶ በሕይወታችን እንዲጠቅመን ነው። ስለዚህ ልክ በኃጢአት በድካም በብዙ አይነት መንገድ ውስጥ ስንገባ ስንወድቅ ስናልፍ አጋጣሚው በሕይወታችን ላይ ከመጣ እንደዚህ አይነት መንገዶች በመጡ ጊዜ ከዛ ለመውጣት የምናደርገው ጥረት አቅመቢስ የሆነብንና እግዚአብሔር ፊት በረጅም ጊዜ የማይፈልገው ቦታ እንድንኖር ያስገድደናል ማለት ነው። ባልተፈጨ ምግብ ምክንያት ሰውነት እንደሚጎዳ ከኛ ጋር ባልተዋሃደ የእግዚአብሔር እውነት ምክንያት ብዙ ነገራችን ሊጎዳ እንዳይችል የበላነው ቃል የበላነው መጽሐፍ ወደ ውስጣችን የገባ እውነት የሚያልፍባቸውን 5 መንገዶች እንመለከታለን። የመጀመሪያው የእግዚአብሔር ቃል መቅረብ ነው። ልክ ምግብ በማዕድ እንደሚቀርብ ለሕዝቅኤል ያለው ቃሉ ቀርቦልሃል እንዳለ የቀረበ እውነት መኖር አለበት። እንግዲህ በዘመናችንም ሆነ ከዚህ ቀደም በነበረው ዘመን መንፈሳዊ የሚመስል ሃይማኖታዊ ይዘት ያለው ነገር ግን ከእግዚአብሔር ቃል ጋር አብሮ ሊሄድ የማይችል በርካታ አይነት
ምግቦች ሊቀርቡ ይችላሉ ለነፍስ። እዚህ ጋር ሕዝቅኤል ቀርቧል ያለው እግዚአብሔር ነው። ቀጥለን ልንመገበው ካስፈለገ ያ የምንመገበው ምግብ ያቀረበው እግዚአብሔር እንደሆነ ወይም ደግሞ ከእግዚአብሔር ቃል ጋር የሚስማማ እውነት ስለመሆኑ ማጣራት አለ። ወዳጆቼ መጽሐፍ ቅዱስ ሲናገር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ከመስማት ነው የሚለውን ቃል ስንመለከት የሰማነው የትኛውም ነገር እምነት ይሆናል ማለት ነው። የእግዚአብሔር ቃል እንኳን ባይሆን የሰማነው ነገር እምነት ይሆናል። ለምሳሌ ታማችሁ ወደ ሐኪም ቤት ብትሄዱና አንድ ነጭ ጋውን የለበሰ ደረቱ ላይ ዶክተር ከሌሜ ስም ያለው ሰው ብታዩ ያን ጽሑፍ እንኳን ባታዩ ያ ሰው የእናንተን በሽታ በተመለከተ እውቀት ያለው ደግሞ እንደሚያግዛችሁ ታምናላችሁ። የምታምኑበት ምክንያት ሲማር አላያችሁትም፣ ሲመረቅ አላያችሁትም። ግን አጠገቡ ሆናችሁ ችግራችሁን ነግራችሁት ችግራችሁ እንዲህ ነው ሲላችሁ አዎ እንዲህ ነው ትላላችሁ። ለዛ መፍትሄ ሆነ ሲላችሁ አዎ ይሄ ነው ትላላችሁ። ደም ከእጃችሁ ወሰድ ሲላችሁ ትፈቅዳላችሁ። ደሙን አንብቦም ደግሞ ወይ ያለውን ላቦራቶሪ ውጤት አንብቦ የሚነግራችሁን ነገር ለመቀበል አትቸገሩ። ያም የሆነበት ምክንያት ስለ ዶክተር የሰማችሁ፣ ስለ ሐኪም ቤት ስለሚኖሩ ሰዎች፣ ስለ ጤና ባለሙያዎች የሰማነው እውነት ነው። ምክንያቱም የትኛውም እምነት ይሆናል። እውነት ነው። ስለ ጤና ባለሙያዎች እግዚአብሔር የተመሰገነ ነው። ነገር ግን ልክ እንደዛው የሰማነው ነገር ያለ ጥርጥር እምነት ስለሚሆን ከሰማን በኋላ እምነት እንዳይሆን መከልከል ስለማንችል ስንሰማው እምነት እንዲሆንልን የምንፈልገውን ነገር መምረጥ ያስፈልጋል ማለት ነው። ለዛ ነው ቃሉ እዛው ጋር እምነት ከመስማት ነው ካለ በኋላ መስማትም ከእግዚአብሔር ቃል ነው ሳይሆን የሚለው በእግዚአብሔር ቃል ነው የሚለው። ከእግዚአብሔር ቃል ነው ማለትና በእግዚአብሔር ቃል ነው ማለት ይለያያል። በእግዚአብሔር ቃል ሲሆን ልክ በጆሮአችን እንደምንሰማ በቃሉ መስማት ማለት ነው። ወይም ደግሞ ቃሉ በጆሮአችን ላይ ሆኖ ሌላ የምንሰማውን ነገር እያጣራ ከእርሱ ጋር የማይስማማውን ነገር የምንተውበትን እድል እንዲሰጠን አድርገን መስማት ነው። ያ እንዲሆን ካስፈለገ አስቀድሞ በእግዚአብሔር ቃል መሞላት ያስፈልጋል። ስለዚህ ከእግዚአብሔር ቃል መስማት ከእግዚአብሔር ቃል መስማት ብቻ ነው። በእግዚአብሔር ቃል መስማት ግን ከእግዚአብሔር ቃል መስማትና ሌሎች የምንሰማውን ነገር በእግዚአብሔር ቃል እያጣራን መስማት ያስፈልጋል። ያኔ የምንሰማው ቃል ወይ የእግዚአብሔር ቃል ይሆናል ወይ ከእግዚአብሔር ቃል ጋር የማይቃረን የእሱ ሀሳብ ይሆንና የምንጠብቀውን እምነት ከእግዚአብሔር ሀሳብ ጋር አብሮ የሚሄደውን እምነት በውስጣችን ያዳብራል ማለት ነው። የመጀመሪያው ምግቡ ቀርቦልሃል እንደሚል፣ ማዕዱ ቀርቦልሃል እንደሚል፣ በሕዝቅኤል መጽሐፍ ደግሞ ቃሉ ቀርቦልሃል እንደሚል፣ እንዲሁ መልአኩ ወደ ዮሐንስ ቃሉን ይዞ እንደቀረበ ያ የቀረበው ነገር ትክክለኛ የምንፈልገውን አይነት እምነት በውስጣችን ፈጥሮ የምንፈልገውን ውጤት የሚያመጣና የሚጠቅም እንዲሆን ካስፈለገ ያንን ቃል የእግዚአብሔር መሆኑን ማጣራት አስፈላጊ ነው። አንደኛው የቃሉ መቅረብ ነው። ሁለተኛ ከቃሉ መቅረብ በኋላ የቃሉ መታኘክ ነው። ለዛ ነው ምግብ ከቀረበ በኋላ ካላኘካችሁት፣ እንደውም አንዳንድ ምግቦች በደንብ ካልታኘኩ ዳይጀሽን ላይ መፈጨት ላይ ተጽዕኖ እንዳለው ጭምር የሳይንስ እውነታ ይነግረናል። ወደ ቃሉ ስንመጣ ደግሞ የቀረበው ምግብ ስንበላ ማኘክ አለብን፣ ማሰላሰል አለብን፣ ማሰብ አለብን። ካኘክ ነው በኋላ ልክ ምግብ እንደሚዋጥ እንዲሁ መዋጥ አለበት። ይሄ ቃል ወደ ሆዱ መግባት አለበት። ሕዝቅኤል ላይም እንደተነገረው ዮሐንስንም መልአኩ እንዳለ ይህ መዋጥ የሚለው ያስተላሰልነውን ትክክለኛ እንደሆነ ያጣራነውን ያደቀቅነውን ቃል የመቀበል ጉዳይ ነው። ስንቀበል የተቀበልነው ቃል በሕይወታችን ላይ ሌላ ነገር እንድንቀበል ያደርጋል። ለምሳሌ የመጀመሪያ የተቀበልነው ትልቅ እውነት መዳናችን ነው። ያንን በተመለከተ የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ወዳጆቼ እግዚአብሔርንና የእግዚአብሔርን ቃል ስንቀበል አብረን ከዛ የተነሳ የምንቀበለው ነገር አለ። እሱ ነው ሕይወታችን ያለ ትልቅ ጥቅም። ልክ ልጅነታችን ትልቅ ጥቅም እንደሆነ በምድር ላይ ልጅ ከሆንን በኋላ በርካታ መንፈሳዊ ባርኮቶች ዓለም ሳይፈጠር በክርስቶስ በታሰብን ጊዜ በሰማያዊ ስፍራ የተባረክንባቸው በረከቶች ሁሉ ስጋ ለብሶ በሕይወታችን ሲገለጡ እኛንም ከኛ የተነሳ ብዙዎችን ሊጠቅሙና በምድር ያለን ቆይታ በእግዚአብሔር ሀሳብ የተጠቃለለ እንዲሆን የማድረግ አቅም አለ። አምስተኛው ከውስጡ
እንደዛ የህይወት ዘይቤያችን የሚያስፈልገው ነገር ተመጦ እንዲወጣ የሚያደርግ መንፈሳዊ ደረጃ አለ። እሱኛው ከመረዳት ጋር ይያያዛል። ከኛ ሁኔታ ጋር በሚዛመድ መንገድ ነገሩን መቀበል የምንችልበት ደረጃ ነውና ልክ የተፈጨው ምግብ በሆድ ውስጥ ሆኖ ከውስጡ ያለው ንጥረ ነገር ወደሚፈለገው አካል እንደሚሄድና የሚፈልግበትን ተግባር እንደሚተገብር ሁሉ ያ የሰማነው ቃል ከኛ ጋር በእምነት ተዋህዶ ወደ ጥቅም እንዲያልፍ መመጠጥ፣ ከውስጡ ያ ነገር መወሰድ፣ ወደሚፈለገው ስፍራ አፕላይ ሊደረግ እድል ማግኘት መቻል አለበት ማለት ነው። ከዚያ በኋላ ያለው ደረጃ አምስተኛው ነው። እሱ የምንፈልገውን ኃይል ወይም ጉልበት መስጠት ነው። የታኘከው ምግብ ተውጦ የተዋጠው ምግብ ከውስጡ ንጥረ ነገሩ ተመጦ ወደሚፈልገው ስፍራ ከሄደ በኋላ ቀጣዩ ኢነርጂ ጉልበት ይሰጠናል። ኃይል ሰጥቶ ማድረግ የሚገባንን ማድረግ የምንችልበት ደረጃ ላይ ያደርሰናል። ልክ እንደዚሁ የቀረበው ቃል ተሰምቶ ታስቦ ተሰላስሎ ከዛ ተቀብለነው ከዚያ በኋላ ከውስጡ የሚመጠጥ የእግዚአብሔር የሆነው ነገር ወደ ሰውነታችን ወደ መንፈሳዊ አካላችን እንዲሰራጭና በምንፈልገው የህይወት ዘይቤ ላይ የሚጠቅም ሆኖ እንዲቀርብ በማድረግና በስተመጨረሻም ከዛ የተነሳ መንፈሳዊ ጉልበት ነው የምንቀበል፣ ይጠቅመናል። ያኔ ሄዳችሁ ተናገሩ እንዳላቸው ሁለቱም ሄደው ሲናገሩ የነገሯቸው ህዝቦች ጠንካራ ቢሆኑም ጠንካራውን ሰብሮ እጅ የሚያሰጥ እውነት በውስጣቸው እንዳለፈ በዚህ ምድር ላይ በመንፈስ ቅዱስና በእግዚአብሔር እርዳታ ብቻ ልናደርገው የምንችለው ያ ነገር የሚደረግበትን ኃይል እግዚአብሔር አምላክ በህይወታችን ላይ መግለጥ የሚችልበትን እድል ያገኝና የሰማነው ቃል ጠቅመን የሚችልበት መንፈሳዊ ዓለም ላይ እንደርሳለን ማለት ነው። በዚህ ሂደት ውስጥ አልፎ እንደተዋሃደና በህይወታችን ላይ የሚጠቅም ደረጃ ላይ እንደደረሰ የምናውቅበትን ሀሳብ ደግመን በማንሳት የዛሬ ትምህርታችንን እናጠቃልላለን። አንደኛው የቀረበ ምግብ አለ። በህይወታችሁ ዘመን ሁሉ አሁን በልታችሁ ያ ከተፈጨ በኋላ ደግማችሁ እንደምትበሉ እንደዚህ ሁሉ አሁን የሰማችሁት ቃል በህይወታችሁ ላይ የሆነ ነገራችሁን ሰርቶ ቀጥሎም ቃል አለ። ያ ማለት በህይወታችን ዘመን የማያቋርጥ የህይወት ዘይቤ መሆን አለበት። ታዲያ እንዴት ምልክት ይሆናል የሚል ሀሳብ የሚነሳ ከሆነ ቀድመን የበላነው ቃል በህይወታችን ላይ ለውጥ ሲያመጣ ሌላ ቃል እንድንበላ አፒታይታችን የተከፈተ ይሆናል። አንዳንዶቻችሁ በጾም ጸሎት ታይሞቻችሁ የሚገጥማችሁን ነገር ካስተዋላችሁ ለ40 ቀን ቁርስ ሳትበሉ ብትጸልዩ 41ኛ ቀን ላይ ቁርስ ብዙ ያስፈልጋችሁ። ሰውነታችሁ ከዛ ጋር አዳፕት ስለሚያደርግ ከዛ በ40 ቀን ውስጥ ባዳበራችሁት ስርዓት መንገድ ነው። በየቀኑ በሆነ ቦታ ሳትበሉ ከሆነ ደግሞ ያ ሰዓት ሲያልፍ ትራባላችሁ። ልክ እንደዚሁ በመንፈሳዊ ዓለም ላይ የበላነው ቃል ከኛ ጋር ተዋህዶ ሲጠቅመን ኦልሬዲ የመንፈሳዊ ነገርና የቃሉ አፒታይታችን በዛ ነው የሚቃል። ያኔ ቃሉን እንበላለን፣ ያ ይዋሃዳል። ደግመን ደግሞ የቀረበ ቃል እንዳለ ኮንሽስ እንሆናለን። ቀረበ ያልንበት ቦታ እየሄድን እንድንዘረጋ ለማድረግ አቅም ያገኛል። ስለዚህ አንደኛው እንደተዋሃደ የምናውቀው የበላነው ቃል መቅረቡን በምናይበት እውነት ነው። ሁለተኛ እንደተዋሃደ የምናውቅበት ከዚሁ ከሁለቱ ቃል ተነስተን በሕዝቅኤልና በዮሐንስ ራእይ ካለው ተነስተን እንደቀረበ ብቻ ሳይሆን ተዘርግተን ስንወስድ ቃሉ ቀርቧል ውሰድ እንደሚል መውሰድ ስንችል የኛ ስናደርግ ያንን ነገር ወደ ውስጥ ለማስገባት ዝግጅት ስናደርግ ወይ ደግሞ ያንን ሂደት ስንጀምር በእርግጥ ቀድመን የበላነው ቃል እንደተዋሃደ ደግሞም ሌላ እንዲዋሃድ እድል ለመስጠት የተዘጋጀን እንደሆነ በዚህ እናውቃለን። ሶስተኛው ምልክት ከዚህ ቃል ላይ ማየት የሚቻለው በሕዝቅኤል መጽሐፍ ላይም በዮሐንስ ራእይም ላይ እንዳለው በአፍ ላይ የመጣፈጡ እግዚአብሔር ቃል ባነበባችሁት ጊዜ እንደዛ አይነት ሐሴት ካልፈጠረ ደግማችሁ ማንበብ ምናልባትም አንዳንድ ጊዜ በእግዚአብሔር ፊት እንደገና ጸልያችሁ ሪሊ ውስጥ የመንካት የሚገባውን ልክ አልነካኝ ይሆናል። እግዚአብሔር ቃል ውስጥ ያለ ደስታ እየተሰማኝ አይደለም ያነበብኩ የሰማሁት የሚለውን ነገር ፊል አድርጋችሁ ከሆነ ደግማችሁ ያ ደስታ እስኪሰማችሁ ድረስ መሄድ አለባችሁ። የእግዚአብሔር ቃል ሰምታችሁ ከዚህ ቀደም የነበረው ቃል እንደተዋሃደ የምታውቁበት ቀጥላችሁ ሲሰሙት ደስ የተሰኛችሁ ልክ ፓርት ዋንን ሰምታችሁ ከእናንተ ጋር ሲዋሃድ ፓርት ቱ ሲሰሙ ሐሴት እንደምታደርጉ እንደዚያው የሆነ ክፍል አንብባችሁ የሆነ ቃል ሰምታችሁ የእሱን ቀጣይ ክፍል ሊሆን ይችላል ወይም ሌላ ቃል ለመስማት ስትዘጋጁ ደግሞ ሲሰሙት ልክ ያኛው እንደተጠቀማችሁ ይህም እንደሚጠቅማችሁ ስለምታስቡ ሐሴት ታደርጋላችሁ። ሕዝቅኤል የገጠመው እሱ በአፉ ላይ ጣፍጦታል። ሶስተኛው ምልክት ነው። አራተኛው እንደተዋሃደ የምናውቅበት ምልክት በአፍ ላይ ከጣፈጠ በኋላ ወደ ሆድ ገብቶ መሯል።
ያኔ ወደ ውስጥ ከገባ በኋላ በሰማችሁት ጊዜ እንደተሰኛችሁበትና ውስጣችሁ ሐሴት እንዳደረገ ሁሉ ያ ሐሴት እያደረጋችሁና ደስ እያላችሁ ወደ እናንተ የገባው ቃል በውስጣችሁ ከነበረ ከዛ ቃል ጋር አብሮ ከማሄድ ስጋዊ ሐሳብ ጋር ግብግብ ውስጥ ነው የሚገባው። ምናልባት በገላትያ መጽሐፍ የተጻፈው መንፈስ በስጋ ላይ ስጋ መንፈስ ላይ ይመኛል እና የእግዚአብሔር ቃል ከኛ ጋር ሲዋሃድ መንፈሳዊ ይዘት ስላለው ስጋዊ የነበረውን አስተሳሰብ የመጨቆን የሆነ ባህሪያችሁን የማስተው የሆነ የህይወት ዘይቤያችሁን የማስቀየር ግዴታ ውስጥ ሲያስገባችሁ እንደዛ አይነት ግብግቦች ሲኖሩ በእርግጥ የሰማችሁት ቃል እንደተዋሃደ አሁንም ራሱ የሰማችሁት ቃል ደግሞ የሆነ ነገር ህይወታችሁ ለመቀየር እንቅስቃሴ ከጀመረ ያም ደግሞ በሁደት ላይ እንዳለ ማወቅ የምትችሉበት አራተኛው ምልክት። አምስተኛው ምልክት ከዚያ በኋላ ሄደህ ተናገር ነው ያለው። ወደ አክሽን ያስገባል። በዛ በሰማችሁት ቃል ላይ ከእናንተ ጋር ሲዋሃድ ወደ ድርጊት ያስገባል። እንድትናገሩ ከሆነ የሰማችሁት ያናገራችኋል። እንድትለዩ ከሆነ የሰማችሁት ይለያችኋል። እንድታፈቅሩ ከሆነ የነገራችሁን ቃል ከእናንተ ጋር የተዋሃደው አፍቃሪዎች ትሆናላችሁ። እንድትታገሱ ከሆነ የሰማችሁት ቃል ከእናንተ ጋር የተዋሃደው እሱ ከሆነ መታገስን ትጀምራላችሁ። ተናገር ላለው ወጥቶ እንደተናገረ እንደዚያው ማለት ነው። የመጨረሻውና ስድስተኛው ከባባድ ህዝብ መካከል እንደተላኩት ሁለቱም ያኔ የምታደርጉትን ነገር በኖርማል ሁኔታ ብቻ ሳይሆን ከባድ በሆነ ሁኔታም እንደምታደርጉት ማወቅ ትጀምራላችሁ። ለምሳሌ በአማኝ ኮሚኒቲ ውስጥ ሆናችሁ በአማኝ ማህበረሰብ መካከል ሆናችሁ አማኝ ነኝ ማለት ከባድ ላይሆን ይችላል። ጌታን የማያውቁ ደግሞ ጌታን የሚያውቁ ሰዎችን የሚያሳድዱ ሰዎች መካከል ግን እንደዛ ብላችሁ መናገር እንደምትችሉ ማሰብ ትጀምራላችሁ ማለት ነው። ስለዚህ ስድስተኛው ምንድነው? ወደ ስራ መግባት ብቻ ሳይሆን በየትኛውም ሁኔታ ውስጥ ወደ ስራ ገብቶ ለውጥ ሊያመጣ እንደሚችል ከኛ ጋር የተዋሃደው ያ ቃል ከባድ ነገር እንደማያግደው ማሰብ የምንጀምርበት ደረጃ ላይ ስንደርስ ያኔ የእግዚአብሔር ቃል ከኛ ጋር እንደተዋሃደ እናውቃለን። ደግሞ ሌላ ቃል ሊዋሃድ እንደዛ አይነት ዝንባሌ ውስጥ እንደገባን እንረዳለን። ያኔ በእምነት ከኛ ጋር ስለተዋሃደ ይጠቅመናል ማለት ነው። ለማጠቃለል ያህል በሕዝቅኤል መጽሐፍም ሆነ በዮሐንስ መጽሐፍ ላይ የተጻፈው ቃል የእግዚአብሔር ቃል ተበልቶ የሚያመጣውን ውጤት በተመለከተና ሲዋሃድ የምንጠብቀውን ውጤት የሚነግረን ነው። ከምግብ ስርዓት ጋር እያይዘን እንዳየነው ምግብ እንደሚቀርብ ቃሉ እንደቀረበ ምግብ ወደ አፍ እንደሚገባ ቃሉን መውሰድ እንዳለብን፣ ምግብ እንደሚታኘክ ማሰላሰል ማሰብ እንዳለብን፣ ምግብ እንደሚዋጥ ያንን እውነት መቀበል እንዳለብን፣ ምግብ ተመጦ ትክክለኛ ንጥረ ነገር ወደ ሰውነት እንደሚሄድ የእግዚአብሔር የሆነውና ለዛን ጊዜ የሚያስፈልገን እውነት ወደሚያስፈልገው ነገር እንዲሄድ ማስተዋል ውስጣችን መግባት እንዳለበት፣ ከዚያ በኋላ ጥበብ ሆኖ ልክ ምግብ ኃይል የሚሰጠን ከዛ ቃል የመነጨ ኃይል በመንፈሳዊ ዓለም በነፍሳችን ላይ በስጋችን ሲገለጥ ድረስ እንደሚሆን በዚህ ደረጃ ውስጥ ካለፈ በኋላ የሚመጣው ውጤት በትክክል እንደተዋሃደ የምንረዳበትን እውነት ለማንሳት ካስፈለገ ደግሞ ቃሉ እንደቀረበ ማሰብ፣ የቀረበው እግዚአብሔር እንደሆነ ማመንና ማጣራት፣ እግዚአብሔር መሆኑን ስናቅ መውሰድ ከቻል የወሰነው ቃል በአፋችን ላይ ከጣፈጠ ደግሞ የጣፈጠው ቃል ውስጥ ሲገባ ከመረረ ውስጥ ካለው ጋር ትግያ ከጀመረ ከመረረ በኋላ ወደ ድርጊት ካስገባ በኋላ በከባድ ሁኔታ ውስጥም መኖር እንደምንችል እንድንረዳ ካደረገ ቃሉ የተዋሃደበትን ልክ በዛ ውስጥ ልናይ እንችላለን። የመጨረሻውንና አራተኛውን ክፍል ሰኞ ጠብቁ። እስከዛው ድረስ ሻሎም ሚዲያን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ የሰማችሁትን ትምህርት በተመለከተ ሀሳቦቻችሁን እያጋራችሁን ለብዙ ሰዎች መድረስ እንደምችል ለወዳጆቻችሁ እያጋራችሁ እንድትቆዩን አበረታታችኋለሁ። ሻሎም።